ሚስጥራዊ መረጃዎችን አሳልፎ ለፋኖ የሚሰጣል ሲል ፊልድ ማርሻል ብርሃኑ ጁላ ተናግሯል። አገዛዙ ሰራዊት ውስጥ ለፋኖ ታጣቂዎች ሚስጥራዊ መረጃዎችን አሳልፎ የሚሰጥና የጥቅም ትስስር የፈጠረ የውስጥ አካል መኖሩን ኤታማዦር ሹሙ ተናግረዋል። ይህም በአገዛዙ ሰራዊት መካከል ጥርጣሬን አጭሯል። ቀዳሚው መረጃችን ነው። በጋይንት የአማራ ፋኖ ብሔራዊ ንቅናቄ በብልጽግና ሰራዊት ላይ ባካሄደው ውጊያ በርካታ ወታደሮችን ከጥቅም ውጭ ማድረጉን አስታውቋል። በጎጃምም ፋኖ ካምፑን መቆጣጠሩን አስታውቋል። ሌላኛው መረጃችን ነው። ጠላቶቻችን ብልጽግና ብቻ አይደለም ሲል የፋኖ አመራሩ ተናገረ። የአማራ ህልውና ትግል ከፍተኛ ጥንቃቄና የመሪዎችን ብላት የሚጠይቅበት ደረጃ ላይ መድረሱን የገለጸው አዛዡ ፋኖ የሚጋፈጣቸውን ተግዳሮቶችንና የትግሉን ቀጣይ አቅጣጫ የሚያብራራው ቃለ ምልልስም ይዘነዋል። ታደምጡታላችሁ። በጎጃምና በሸዋ ጠቅላይ ግዛቶች የአማራ ፋኖ ብሔራዊ ንቅናቄ ወሳኝ የህዝባዊ ውይይት መድረኮችና የሰራዊት ግንባታ እንዲሁም የመዋቅር ማጠናከሪያ ስራዎችን ማከናወኑን ገልጿል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምቆያችሁን አሁን ለሰዓቱ መደመጥ ያለባቸውን ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። አብራችሁን ቆዩን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ለፋኖ ሚስጥራዊ መረጃዎችን አሳልፎ የሚሰጥ የውስጥ አካል አለ ሲል ፊልድ ማርሻል ብርሃኑ ጁላ ገልጿል። መከላከያ ሰራዊት ውስጥ ለፋኖ ታጣቂዎች ሚስጥራዊ መረጃዎችን አሳልፎ የሚሰጥና የጥቅም ትስስር የፈጠረ የውስጥ አካል መኖሩን ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ገልጿል። ፊልድ ማርሻሉ ይህን ያሉት በወቅታዊ ሀገራዊ የጸጥታ ሁኔታና በሰራዊት ውስጥ ባሉ ውስጣዊ ፈተናዎች ዙሪያ በሰጡት አስተያየት ነው። ብርሃኑ ጁላ በገለጻቸው በመከላከያ ሰራዊቱ ማቀር ውስጥ ተሸሽገው የሰራዊቱን ስምሪት ስትራቴጂና ሚስጥራዊ መረጃዎችን ለታጣቂ ቡድኑ አሳልፈው የሚሰጡ ግለሰቦች አሉ። ይህ የውስጥ አካል ለታጣቂዎቹ መረጃ በመስጠት ብቻ ሳይሆን በተለያዩ የጥቅም ትስስሮች ውስጥ በመሳተፍ የሰራዊቱን ኦፕሬሽኖች ለማደናቀፍ እንደሚሞክርም ጠቁመዋል። በመከላከያ ውስጥ ሆነው ከፋኖ ጋር የሚሰሩ መረጃ የሚያቀብሉና የጥቅም ትስስር ያላቸው አካላት አሉ። ይህን የውስጥ ስጋት ለይተን የማጽዳት ስራ እየሰራን ነው ማለታቸውን የመረጃ ምንጮች ገልጸዋል። መረጃ አሳልፈው የሚሰጡና ከታጣቂዎች ጋር ግንኙነት ያላቸው ውስጥ አካላት በቁጥጥር ስር ለመዋልና ተቋማዊ ማጽዳት ለማድረግ ጥብቅ ክትትል እየተደረገ መሆኑን ገልጸዋል። በሌላ በኩል ፋኖ በጋይንት ባካሄደው ውጊያም በርካታ ያገዛዙ ሰራዊት ከጥቅም ውጭ ማድረጉን አስታውቋል። በጎጃም ደግሞ የብልጽግናውን ሰራዊት ከካምፓስ ኮብልለዋል። የ206ኛ ኮር አንበሳው ጋይንት ክፍለ ጦር ከትናንት ጀምሮ ባደረገው ትንቅንቅ በርካታ የብልጽግና ሰራዊት እርምጃ ወሰደባቸው ሲሆን ከባድ ጉዳት እንደደረሰባቸው የኮሩ ህዝብ ግንኙነት ክፍል አስታውቋል። 206ኛ ክፍለ ጦር አንበሳው ጋይንት ክፍለ ጦር በወሰደው የተቀናጀ የማጥቃት ጥቃት እርምጃ በአገዛዙ ላይ ከባድ ጥቃት አድርሷል ብሏል። ውጊያው ከጠዋቱ 12 ሰዓት ተኩል እስከ 10 ሰዓት ተኩል የዘለቀ ከባድ ትንቅንቅ ነበር የተካሄደው ብለዋል። ፋኖ ከፍተኛ ድል በተጎናጸፈበትና ሁሉንም የክፍለ ጦሩን ብርጌዶች በውጊያ ባሳተፈበት ተቃጥሎ ውጊያው የተካሄደው ውሃ ምድር፣ ዳሞት፣ ጥራጎለየን ጨምሮ እስከ ጎብጎብ ያለውን ሰፊ ቀጠና ባካለሉ ቦታዎች ውጊያ መካሄዱን አስታውቋል። የኮሩ ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት አክለውም በእነዚህ ስትራቴጂካዊ ይዞታዎች ላይ አካሄደውና ለሰዓታት በዘለቀው አስደማሚ ውጊያ ከክምር ድንጋይ ወደ ስማዳ መገንጠያና ከነፋስ መውጫ ስማዳ መገንጠያ ባደረገው ያገዛዙ ስምሪት በክፍለ ጦሩ አናብስቶች ብርቱ ክንድ ያገዛዙ መከላከያ መስመሩ ሙሉ በሙሉ ተበታትኖ በሁለቱም አቅጣጫ የመጣው ያገዛዙ ሰራዊት ተመቶ ቀሪ ኃይሉን ይዞ ወደ ተነሳበት አቅጣጫ መመለስ ተገዷል ብለዋል። በእንዲህ እንዳለ የብልጽግናው ሰራዊት በጎጃም ጠቅላይ ግዛት መኮብለሉን ቀጥሎ ዛሬም በደብሮ ከሚገኘው ሰራዊት ካምፕ የአድማ ብተና አባላት ካምፕ ወጥተው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የባህር ዳር አድማ ብተና አባላት ሙሉ ትጥቃቸውን እንደያዙ፣ አጼ ቴዎድሮስ እዝ 1ኛ ኮር 4ኛ ክፍለ ጦርን የተቀላቀሉት ሙሉ ትጥቃቸውን እንደያዙ ነው። አድማ ብተና አባላቱን ፋኖ ከተቀላቀሉ በኋላ በሰጡት አስተያየት የመንግስት ሰራዊት ሞራሉ ተጎድቷል፣ አንድም አባል የመዋጋት ስለልቦና የለውም ሲሉ ተናግረዋል። ፋኖ አንድነቱን ካጠናከረ ውስጣዊ አንድነቱን እና ቀሪው ኃይልም ቀስ በቀስ ፋኖን መቀላቀሉ እንደማይቀር ገልጸዋል። መረጃዎቻችን ሲቀጥሉ የአማራ ህዝብ አሁናዊ የህልውና ትግል ከፍተኛ ጥንቃቄ የሚፈልግ በተለይም የፋኖ መሪዎች ብላት የሚጠይቅበት ደረጃ ላይ መድረሱን የፋኖ መሪው ተናግሯል። ዋና አዛዡ እንደገለጹት ፋኖ የአማራ ህዝብ ጠላት ኃይሎችን በብቃት እየተዋጋ ነው ብለዋል። ባለፉት 2 ተከታታይ ቀናትን በየምድር ክፍለ ጦር አይሸሽም ብርጌድ በሰከልታ ቀጠና ከብልጽግናው ሰራዊት ጋር ብርቱ ውጊያ ማድረጉን የገለጸው የክፍለ ጦር ዋና አዛዥ ጠላት በ5 አቅጣጫ ያሉን አሰባሱ የ6ኛ ክፍል ሚኒስተሪ ፈተና ለማቋረጥ ነበር ሲል ተናግሯል። ሆኖም የአማራ ፋኖ ወደ ትግል የመጣበት የህዝብ አደራ አስጠብቆ መታገሉን በመቀጠሉ አይሸሽም ብርጌድ የብልጽግናውን ሰራዊት በገባበት መንገድ ከባድ ምት በመምታት የብልጽግናውን ሰራዊት እቅድ አክሽፏል ብለዋል።